መንፈስ ቅዱስ መስተፍስሒ ነው። መንፈስ ቅዱስ ለቤተ ክርስቲያን ኃይሏ ነው። መንፈስ ቅዱስ ናዛዚ የሚያረጋጋ ይባላል። መንፈስ ቅዱስ መስተስሪ ይባላል። እነሆ የምስራች ወንጌል። መንፈስ ቅዱስ ከሶስቱ አካላት አንዱ ሲሆን በባህሪ በፈቃድ በመለኮት ከአብና ከወልድ ጋር እኩል የሚሰገድለት የተካከለ ዘላለማዊ አምላክ ማለታችን ነው። ይህንን አስተምሮ በኦርቶዶክሳውያን በተለይ በኦርቶዶክስ ተዋህዶ ዘንድ የታወቀና ይሄ የማይናወጽ ዘላለማዊ ሁሉ ጊዜ የጸና ትምህርታችን ነው። ሶስቱ አካላት ስንል አንዱ ካንዱ አይበልጥም፣ አንዱ ካንዱ አያንስም፣ በክብር በስልጣን በካህሊነት በገዥነት በአምላክነት እኩል ናቸው ማለታችን ነው። በተለይ ደግሞ ቅዱስ ቴዎዶጦስ በሃይማኖተ አበው እንደነገረን መንፈስ ቅዱስ ከሶስቱ አካላት አንድ ነው ስንል እርሱም ከአብ የሰረጸ የተገኘ የወጣ ከአብ ከወልድ ጋር ዘወትር በአንድ ክብር የሚመሰገን የሚያድን የባህሪ ገዥ ነው ብለን እናምናለን። መንፈስ ቅዱስ መሰረተ ሕይወት ወሃቤ ጸጋ ምእመናንን የሚያንጽ የሚያነጻ የሚቀድስ ማለታችን ነው። እንግዲህ መንፈስ ቅዱስ ስንል ረቂቅ የማይታይ ማለታችን ነው። እንግዲህ መንፈስ የሚለው ትርጉም ሲተረጎም ረቂቅ የማይታይ ማለት ነው እና መንፈስ ቅዱስ ስራ ሲያሰራ በስራው የሚታይ የሚገለጥ መንፈስ ቅዱስ ስንል ከአብና ከወልድ ጋር ዓለምን የፈጠረ እግዚአብሔር ማለታችን ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ስናነብ ፈጣሪ መሆኑንም ሕይወት ሰጪ መሆኑንም የሚያሳየን ወመንፈስ እግዚአብሔር ይጼልል መልዕልተ ማይ የሚለው አባቶቻችን ሲያብራሩ ሲተረጉሙልን ይሄ ፈጣሪ መሆኑንም የሚያሳየን ነው። ሕይወት ሰጭ መሆኑን የሚያሳየን መሆኑን በዚህ አባቶቻችን ይነግሩናል ማለት ነው። ስለዚህ መንፈስ ቅዱስ ከአብና ከወልድ ጋር ዓለምን የፈጠረ እግዚአብሔር ነው ብለን እናምናለን። ሊቁ በሃይማኖተ አበው ቅዱስ ባስልዮስ ዘቂሳርያ መንፈስ ቅዱስኒ ህልው ውእቱ በአብ ወወልድ እለ አልቦሙ ጥንት ነው ያለው። መንፈስ ቅዱስም ጥንት በሌላቸው በአብና በወልድ ህልው ነው ብሎ ነው የነገረን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ሲያዛቸው አብ ወልድ መንፈስ ቅዱስ ህልዋን መሆናቸው አብ ወልድ መንፈስ ቅዱስ የማይለያዩ መሆናቸው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንዲህ ነበር ያላቸው። ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ነው ያለው። ስለዚህ አብ ወልድ መንፈስ ቅዱስ እንደማይለያዩ በመናከናወናቸው የሚስጥራት ሥራ ሁሉ አብ ወልድ መንፈስ ቅዱስ አንድ መሆናቸው። የቅዱስ ዮሐንስ ወንጌል ደግሞ ስንመለከት እንደውም ጌታችን መድኃኒታችን ኢየሱስ ክርስቶስ ወመጽኦ ጰራቅሊጦስ ዘአነ እፌኑ ለክሙ እምኀበ አብ ውእቱ ሰማዕቴ ብሎ ነግሯቸዋል ቅዱሳን ሐዋርያት። እዚህ ላይ የምናየው ህልዋን መሆናቸው። ወመጽኦ ጰራቅሊጦስ ዘአነ እፌኑ ለክሙ እምኀበ አብ ውእቱ ሰማዕቴ የሚለው ጰራቅሊጦስ የሚለው መንፈስ ቅዱስን ነው። ዘአነ እፌኑ እያለን ያለ ደግሞ ወልድ ኢየሱስ ክርስቶስን ነው ራሱ ማለት ነው። እምኀበ አብ ብሎ ደግሞ አብ ከአብ ምልክላችሁ እያለ የነገረን መሆን በዚህ ማረጋገጥ እንችላለን። የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ያለው ስንመለከት ነው። እንዳውም እንደዚህ ይላል። በተጨማሪ ደግሞ ወባህቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስሜ ውእቱ ይሜሄረክሙ ኩሎ ይላል። አሁን ይህንን ስንመለከት ጰራቅሊጦስ መንፈሰ ጽድቅ የእውነት መንፈስ ብሎ መንፈስ ቅዱስን ይነግረናል። ስለዚህ ህልዋን መሆናቸው ቤተክርስቲያናችን በዚህ አምና ታስተምራለች ማለት ነው። መንፈስ ቅዱስ እንደ አብና እንደ ወልድ ስልጣን ያለው የሚሰገድለት አምላክ ነው። መንፈስ ቅዱስ አምላክ ነው፣ ይሰገድለታል። እንዳውም በቤተክርስቲያናችን ሰግድ ለአብ ሰግድ ለወልድ ሰግድ ለመንፈስ ቅዱስ ብለን የምናመልከው።
እሰግድ ለአብ ወወልድ ወመንፈስ ቅዱስ ብለን የምናስተምረው ለአብ ለወልድ ለመንፈስ ቅዱስ የባህሪ አንዲት የሆነች ስግደት እንሰግዳለን። የባህሪ ስግደት፣ የአምልኮ ስግደት፣ ለአምላክ የሚገባ ስግደት። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ይሄ ማለት ግን ሶስት አማልክት ማለት አይደለም፣ አንድ አምላክ። ስለዚህ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ቅዱስ አውሊዱስ በሃይማኖተ አበው ምዕራፍ 39 ቁጥር 5 ላይ ስንመለከት ወመንፈስ ቅዱስኒ ሲባ ስብሐተ አብ ወወልድ ነው ያለን። መንፈስ ቅዱስም እንደ አብ እንደ ወልድ ባለ ምስጋና ይመሰገናል ነው ያለ። ስለዚህ ለአብ የምንሰጠው ምስጋና፣ ለወልድ የምንሰጠው ምስጋና፣ ለመንፈስ ቅዱስ የምንሰጠው ምስጋና እኩል ነው። አብ ወልድ ባሉበት ሁሉ መንፈስ ቅዱስ አለ። ቅዱስ ባስልዮስ በሃይማኖተ አበው ምንድነው ያለን? አብ ወልድ ባሉበት አለን መንፈስ ቅዱስም በዚያ እናገኘዋለን ይለናል። ስለዚህ በአብና በወልድ ያለው የመለኮት ልዕልና በመንፈስ ቅዱስም አለ ብሎ ነው የሚመሰክርልን። አባ ሕርያቆስ በቅዳሴ ማርያም ላይ ኢየሱስ አብ ለወልዱ በከዊነ አብ ወኢየአቢ ወልድ በከዊነ ወልድ ወመንፈስ ቅዱስ ሩይ ውእቱ ይላል። መንፈስ ቅዱስ እኩል መሆኑ ነው። እንግዲህ አብ ወልድ መንፈስ ቅዱስ በስልጣን በባህሪ በአገዛዝ በመለኮት የሚሰገድላቸው እኩል አንድ ናቸው እንጂ የተለያዩ አይደሉም። መንፈስ ቅዱስ ጰራቅሊጦስ ይባላል። ይሄ ሌላኛው ስሙ ነው። ጰራቅሊጦስ ስንል አጽናኝ ማለት ነው። አጽናኝ ማለት ነው። እንደ ቤተክርስቲያናችን አስተምሮ ብዙ ትርጓሜ ያለው ጥቂቶችን እንመልከት። ጰራቅሊጦስ የሚለው ግሪክኛ ቋንቋ ነው። ሲተረጎም ወይም እንደ ቤተክርስቲያናችን ሲብራራ መጽንዒ የሚያጸና ተብሎ ይተረጎማል። ይሄ ማለት ምን ማለት ነው? በዚህ ዓለም ላይ ያለው መከራ ተቀብለን ለመኖር የሚያስችለን፣ የሚያስታግሰን፣ የሚረዳን፣ ለመጽናት የሚረዳን፣ እንድንበረታ የሚያደርገን ኃይል ማለት ነው። በተለይ ቅዱሳን አባቶቻችን ሐዋርያትን ስንመለከት ኃይለ መንፈስ ቅዱስ ከመቀበላቸው በፊት ለሞትም ለስራትም ለልዩ ልዩ ሁኔታዎችን ሁሉ ካንተ ጋር አብረን እንሞታለን፣ አብረን እንታሰራለን ሲሉ እንደነበረ ዝግጁዎች መሆናቸውን ተዘጋጅተው እንደነበሩ የሉቃስ ወንጌል 22 ላይ ስናነብ እናገኘዋለን። ቅዱስ ጴጥሮስ ከዕለታት በአንድ ቀን ፈተና ሲገጥመው አንተ የገሊላው ደቀ መዝሙር ነህን ተብሎ ሲጠየቅ አላውቅም አይደለሁም ሲል እናገኘዋለን። ይህንን ለምንድን ነው ስንል የመንፈስ ቅዱስን ኃይል የሚያጸና መጽንዒ የሆነውን ኃይል አለማግኘቱን የሚያሳየን። ከርደተ መንፈስ ቅዱስ በኋላ ግን መንፈስ ቅዱስ ከወረደላቸው በኋላ መንፈስ ቅዱስ ከተቀበል በኋላ ይሄ ማለት ኢየሱስ ክርስቶስ ከተነሳ በ50ኛው ቀን ካረገ በ10ኛው ቀን ማለት ነው። ትእዛዝም ሰጥቷቸው ከሄደ በኋላ የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ የምናገኘው አንትሙሰ ነበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ብሎ የነገራቸውን ስንመለከት ከዚያ በኋላ ቅዱሳን ሐዋርያት በተለይ ቅዱስ ጴጥሮስ ስጋችሁን የሚገሏቸውን አትፍሯቸው የሚለውን ቃል ለመፈጸም በራሱ ፈቃድ ወደ ገዳዮቹ ከተማ በመሄድ እንዲያውም ቁልቁል ዘቅዝቃችሁ እንድትሰቅሉኝ እለምናችኋለሁ በማለት በጥብዓት የሚገደል ሆኗል። ይሄ የሚያሳየን ምንድነው? መንፈስ ቅዱስ የሚያጸና መሆኑ፣ መንፈስ ቅዱስ አጽናኝ መሆኑ፣ መጽንዒ መባሉ ለዚህ ነው። ዛሬም ለመንፈስ ቅዱስ ቦታ የምንሰጥ ከሆነ መከራ ቢመጣ መከራውን በትዕግስት እንድናልፍ ያስችለናል ማለት ነው። ጰራቅሊጦስ ወይም መንፈስ ቅዱስ የሚያረጋጋ ናዛዚ ይባላል። ቅዱሳን ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አርጋለሁ ላርግ ነው ብሎ ነግሯቸዋል። ይህንን ሲላቸው የሐዘን ስሜት ነበር የተሰማቸው። ነገር ግን ኢየሱስ ክርስቶስ ሐዘን እንደተሰማቸው አውቆ ምንድነው ያላቸው? ዮሐንስ ወንጌል ምዕራፍ 16 ላይ ስንመለከት እስመ እመ ኢሆርኩ አነ ኢይመጽእ ኀቤክሙ ጰራቅሊጦስ፣ እኔ ካልሄድኩ አጽናኝ አይመጣላችሁም፣ የሚያረጋጋ አይመጣላችሁም ብሏቸዋል። ከዚህ በኋላ እንዲያውም ሐዋርያት በደስታ ነው የተመለሱት። አጽናኙን ሊያገኙ ተስፋ ሰጥቷቸዋል። ተስፋ ስለሰጣቸው በደስታ ነው የተመለሱት። ስለዚህ
የሚያረጋጋ ነው። ዛሬም በመከራ ውስጥ ሆነን በልዩ ልዩ ስቃይ ውስጥ ሆነን መንፈስ ቅዱስን የምንጠራ ከሆነ ከመከራችን እንረጋጋለን። መንፈስ ቅዱስ ናዛዚ የሚያረጋጋ ይባላል። መንፈስ ቅዱስ ከሳቲ የሚገልጥ ገላጭ ይባላል። ለሐዋርያት እንደሚታወቀው ቋንቋ ገልጦላቸዋል። በአባቶቻችን በቅዱሳን እያደረ ደግሞ በአበው እያደረ ደግሞ ቅዱሳት መጻሕፍትን እንዲጻፉ አድርጓል። ይህንን እያደረገ ይገኛል። ሚስጥርን የሚገልጥ መንፈስ ቅዱስ ዛሬም ቢሆን ለቤተ ክርስቲያናችን ቅዱሳት መጻሕፍት እንዲጻፉ ሚስጥራት እንዲፈልቁ እያደረገ ያለው መንፈስ ቅዱስ ነው። በተለይ ቅዱስ ጴጥሮስ የሐናንያና የሰጲራን ሥራ የገለጠለት መንፈስ ቅዱስ ነው። እንዲህ ያሉ ጉዳዮችን መግለጥ የሚችል መንፈስ ቅዱስ ካልሆነ በስተቀር ሌላ ኃይል አይሆንም። መንፈስ ቅዱስ መስተፍሲሂ ይባላል። የሚያስደስት ማለት ነው። ምን ማለት ነው? ይሄ ማለት መከራ ቢመጣ በደስታ የሚለውጥ፣ ለቅሶ ሐዘን ቢመጣ በደስታ የሚቀይር የሚለውጥ ማለት ነው። ይሄ የሚያሳየው ምንድነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ስንመለከት ሐዘንተኞች ስንሆን አለ ሁል ጊዜ ደስተኞች ነን ይላል። ይሄ ማለት መንፈስ ቅዱስ መስተፍሲሂ ነው። መንፈስ ቅዱስ የሚያስደስት ነው ማለት ነው። በሌላ ደግሞ አባቶቻችን መንፈስ ቅዱስ ምንድነው ወይም ጰራቅሊጦስ የሚለውን ሲተረጎም ምንድነው ብለው ሲነግሩን ኃጢአትን የሚደመስስ መስተስሪ ይባላል። በካህናት ላይ አድሮ የሕዝብን ኃጢአት የምእመናንን ኃጢአት የሚያስወግድ ማለት ነው። በተለይ የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ስንመለከት ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል ነው የሚለው። ይቅር ላላችኋቸው ግን አይቀርላቸውም ይላል። ይሄ ማለት ምን ማለት ነው? ካህናት የተሰጣቸው ስልጣን አለ። ያ ስልጣን በመንፈስ ቅዱስ ኃይል የሚሰራ ኃይለ መንፈስ ቅዱስ ያለው የመንፈስ ቅዱስ ሥራ የሆነ የሚገልጥልን ማለት ነው። ስለዚህ ኃጢአት የሰራ ሰው ኃጢአቱን የሚወገድለት ኃጢአት የሰራ ሰው ከኃጢአቱ ነፃ የሚሆነው ካህናት የማይሰራ ኃጢአት እግዚአብሔር ይፍታ ሲሉት ነው። ይሄ ኃይል የማን ኃይል ነው ስንል የመንፈስ ቅዱስ ኃይል ነው። ስለዚህ መንፈስ ቅዱስ ኃጢአትን የሚያስተሰርይ በደልን የሚያስወግድ ማለት ነው። መንፈስ ቅዱስ ለቤተ ክርስቲያናችን ምኗ ነው ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምታምነውንና እያስተማረችው ያለችው እስከ መጨረሻም በዚህ ጸንታ የምትኖርበት አስተምሮዋ ምንድነው ስንል ጥቂት ነገሮችን እናንሳ። መንፈስ ቅዱስ ለቤተ ክርስቲያን ኃይሏ ነው፣ መሪዋ ነው። ኃይል እንግዲህ በሁለት ነገር ይገኛል። በጸጋም ይገኛል፣ በተፈጥሮም ይገኛል። በጸጋ የምንቀበለው ኃይል የምንለው ኃይል መንፈሳዊ ነው። እንግዲህ ሶስት ኃይላት አሉ። ኃይል ሰብአዊ አለ፣ ኃይል መልአካዊ አለ፣ ኃይል መንፈሳዊ አለ። ስለዚህ አሁን እኛ በጸጋ እናገኘዋለን ያልነው ኃይል መንፈሳዊ ነው። ኃይል መንፈሳዊ በጸጋ የሚገኝ ነው። ይሄ ደግሞ ለቤተ ክርስቲያን ኃይሏ ነው፣ መሪዋ ነው። በምን ታገኘዋለች ስንል በጥምቀት የምታገኘው፣ በቁርባን የምታገኘው፣ በሚስጥራት የምታገኘው ኃይል ይሄ የቤተ ክርስቲያን ኃይል ይባላል። ይሄ ኃይል ደግሞ የመንፈስ ቅዱስ ኃይል ኃይለ መንፈስ ቅዱስ ይባላል። ይሄ ኃይል የሚታወቀው ስራ ሲያሰራ ነው። ይሄ ጸጋ የሚታወቀው ስራ ሲያሰራ ነው። በቅዱሳን በአባቶቻችን በሐዋርያት ላይ አድሮ አግኝተነዋል፣ አድሮ አይተነዋል። በሐዋርያት በተለይ በቅዱስ ጴጥሮስ ስንመለከት የሐዋርያት ሥራ ምዕራፍ 2 ላይ በምንመለከትበት ጊዜ በአንድ ቀን ስብከት ቅዱስ ጴጥሮስ 3000 ምዕመናን እንዳሳመነ መጽሐፍ ቅዱስ ይነግረናል። ይህንን ኃይል የመንፈስ ቅዱስ ካልሆነ የሰው ኃይል ሊሆን አይችልም። ይህንን ጸጋ ከመንፈስ ቅዱስ ካልሆነ በስተቀር በሌላ ሊተካ በሌላ ሊተረጎም አይችልም። ስለዚህ መንፈስ ቅዱስ ካገኙ በኋላ ቅዱሳን ሐዋርያት ኃይለ መንፈስ ቅዱስን ከታጠቁ በኋላ ሥራ ሰርተዋል። ጠቅለል ስናደርገው መንፈስ ቅዱስ ለቤተ ክርስቲያን ኃይሏ ነው፣ መሪዋ ነው። ያለ መንፈስ ቅዱስ ቤተ ክርስቲያን ሥራ አትሰራም። በሌላ ቋንቋ ምን ማለት ነው? መንፈስ ቅዱስ እጅግ የተለየ መሳሪያዋ ነው። መሳሪያችን መንፈስ ቅዱስ ነው። በመንፈስ ቅዱስ ሁሉን እናደርጋለን። በመንፈስ ቅዱስ ሁሉን እናከናውናለን። ያለ መንፈስ ቅዱስ ግን ኃይል የለንም። ስለዚህ በመንፈስ ቅዱስ ቤተ ክርስቲያን መሪዎቿ ትሾማለች።
በመንፈስ ቅዱስ ቤተክርስቲያን አገልጋዮቿ ትሾማለች። ያለ መንፈስ ቅዱስ አገልጋይ አይኖራትም ቤተክርስቲያን። ይሄ ማለት ምን ማለት ነው? ከሥርዓተ ዲቁና ጀምረን እስከ ጵጵስና እስከ ፕትርክና ያሉ ማዕረጎችንም ስልጣንንም ጭምር ስንመለከት የምናገኛቸው በኃይለ መንፈስ ቅዱስ ነው። ኃይለ መንፈስ ቅዱስ በሌለበት ዲቁና የለም። የመንፈስ ቅዱስ ኃይል በሌለበት ክህነት የለም። የመንፈስ ቅዱስ ኃይል በሌለበት ጵጵስና የለም። የመንፈስ ቅዱስ ኃይል በሌለበት የመንፈስ ቅዱስ ሥራ ማከናወን አይቻልም። ስለዚህ ቤተክርስቲያን በመንፈስ ቅዱስ የምትመራ ኃይለ መንፈስ ቅዱስን ተጎናጽፋ የምትኖር ቤተክርስቲያናችን በመንፈስ ቅዱስ ላይ ያላት አስተምሯ ወነአምን በመንፈስ ቅዱስ እግዚእ ማሄዊ ዘሰረጸ መዓብ ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት የሚለውን አንቀጸ ሃይማኖቷን ይዛ ትኖራለች ማለት ነው። በሐዋርያት ላይ ያደረው መንፈስ ቅዱስ በሁላችን ላይ አድሮብን ይኑር። መንፈስ ቅዱስ ለሁላችን ጸጋውን ኃይሉን ጥበቡን ያድለን። ይቆየን።